ብዙዎቻችን በመንገድ ላይ ስንሄድ ብዙ አሳዛኝ ነገር ያጋጥመናል። አይተን ከምናልፋቸው ነገሮች አንዱ የራስ ቅላቸው ያበጠ የሚመስሉ ልጆችን ሕክምና ወጪ ለመሸፈን ገንዘብ በመንገድ ላይ ሲለመን ነው። ነገር ግን ሁኔታውና በሽታውስ ምን እንደሆነ አስበው ያውቃሉ? ምናልባት በቀላል አማርኛ የአንጎል ውሃ መጠራቀም ማለት ሲሆን በሽታው አደገኛና እስከ ሞት የሚያደርስ ነው። በአጭሩ ከመጠን በላይ የሆነ ፈሳሽ በአንጎል ውስጥ ሲከማች እና በአንጎል ሕዋሶች ላይ ጎጂ የሆነ ግፊት ሲፈጥር የሚከሰት ሁኔታ ነው። የዚህ በሽታ ስርጭትም ከምናስበው በላይ በጣም ሰፊ ነው። ከ1 ሚሊዮን በላይ የሚሆኑ ሰዎች በዓለም አቀፍ ደረጃ በሃይድሮሴፋለስ ተጠቂ ናቸው። እንዲሁም በጣም ከተለመዱት የአፈጣጠር ችግሮች አንዱ ሲሆን ከ1000 አዲስ ከሚወለዱ ሕፃናት መካከል አንድ ያህሉን ይጎዳል። ይህንን በሽታ ሊያስከትሉ የሚችሉ ዋና ዋና የአደጋ መንስኤዎች እና አጋላጭ ምክንያቶች የሚከተሉት ናቸው። አንደኛ፣ ያለ ጊዜያቸው የሚወለዱ ሕፃናት። ሁለተኛ፣ ኢንፌክሽኖች ሲሆኑ እንደ ሜኒንጃይተስ ወይም ማጅራት ገትር ያሉ በእርግዝና ወቅት ወይም በኋላ ሲከሰቱ። ሦስተኛ፣ በአንጎል ውስጥ የሚፈጠር ደም መፍሰስ ችግሮች። አራተኛ፣ እጢዎች ወይም የተለያዩ እብጠትና ጉዳቶች የአንጎል ፈሳሽ የሚያልፍበትን መንገድ ሲዘጉ። አንጎላችን በአስፈላጊ እና ንጹሕ በሆነ ፈሳሽ ሁሌም የተከበበ ነው። እሱም ሴሬብሮስፓይናል ፍሉድ በአማርኛም የአንጎል ፈሳሽ ይባላል። ይህ ፈሳሽ አንጎልን ያጸዳል፣ ከውጫዊ ጫናዎችም ይከላከላል። አንጎላችን ውስጥ እስከ ግማሽ ሊትር ያክል ይህ ፈሳሽ ይመረታል። ነገር ግን በጨቅላ ሕፃናት ውስጥ እስከ 50 ኤምኤል፣ አዋቂዎች ላይ ደግሞ ግማሽ ሊትር ብቻ ይዘዋወራል። ከዚያም መልሶ ሰውነታችን በደም መልክ ይወስደዋል። ሃይድሮሴፋለስ የሚከሰተው ይህ ሚዛን ሲዛባ ነው፣ ልክ እንደ የተዘጋ የፈሳሽ መስመር። ይህ የሚሆነው ወይ ፈሳሹ ከመጠን በላይ ሲመረት ወይም ደግሞ የመተላለፊያ ቱቦ መደፈን ሲያጋጥመው፣ አለበለዚያም ሰውነታችን ፈሳሹን መልሶ መውሰድ ሲያቅተው ነው። ውጤቱም በአንጎል ውስጥ ግፊት መጨመር ሲሆን፣ ይህም ለስላሳው የአንጎል ክፍል ላይ ጉዳት ያስከትላል። ምልክቶቹም እንደ ዕድሜ ይለያያሉ። በጨቅላ ሕፃናት ላይ ከሚታዩት መካከል የራስ ቅል በፍጥነት መጨመር፣ ማስታወክ እና ከመጠን በላይ እንቅልፍ ማጣት፣ አይኖች ያለማቋረጥ ወደ ታች ማየት። በትልልቅ ልጆች እና ጎልማሶች ላይ ደግሞ ራስ ምታት፣ በተለይ በማለዳ የሚብስ ማቅለሽለሽ እና ማስታወክ፣ መራመድ ላይ መቸገር እና ሚዛን ማጣት በአትኩሮት ላይ የሚታዩ ለውጦች ናቸው። የዚህ በሽታም ዋናው ሕክምና ሻንት የተባለ መሳሪያም በቀዶ ሕክምና አንጎል ውስጥ ማስገባት ነው። ሻንት በአንጎል ውስጥ ያለውን ከመጠን ያለፈ ፈሳሽ ወደ ሰውነት ሌላ ክፍል ለምሳሌ ወደ ሆድ እንዲፈስ የሚያደርግ ትንሽ ተጣጣፊ ቱቦ ነው። ሌላኛው አማራጭ ደግሞ የአንጎል ኢንዶስኮፒ ሰርጀሪ ሲሆን እሱም ፈሳሽ መተላለፊያ መንገዱን ያገደውን በመክፈት ለማሳለፍ ትንሽ ቀዳዳ የሚሰራበት ሂደት ነው። ሃይድሮሴፋለስ ዕድሜ ልክ አብሮ የሚኖር አሊያም ባልታሰበ ሰዓት ድንገት ለሞት ሊያበቃ የሚችል ነገር ግን ሊታከም የሚችል በሽታ ነው። ሻንቶች ውጤታማ ቢሆኑም ሊበላሹ ወይም ሊበከሉ ይችላሉ። ይህም ተጨማሪ ቀዶ ሕክምናን ይጠይቃል። ቀደም ብሎ ምርመራ በማድረግ ወቅታዊ ቀዶ ሕክምናና ቀጣይነት ያለው የሕክምናና የትምህርት ድጋፍ ሲኖር አብዛኛዎቹ ሃይድሮሴፋለስ ያለባቸው ሰዎች የተሟላና ፍሬያማ ሕይወት መኖር ይችላሉ። እናመሰግናለን። ዛሬ ያዘጋጀንላችሁ ቪዲዮ ይህን ይመስል ነበር። ይህ ቪዲዮ ጠቃሚ ሆኖ ካገኙት ለሌሎች እንዲደርስላችሁ ቪዲዮውን ላይክ፣ ሼር እና ኮሜንት ማድረጉን እንዳይረሱ።